ሰላም እንዴት ነሽ? እግዚአብሔር ይመስገን። ዛሬ እንግዲህ እናንተ ቤት ተገኝተናል። ተቋማችሁ ውስጥ ፔፐር ባግ ስልጠና ምን ይመስላል እንዲሁም ደግሞ ማቴሪያሎች ምን ናቸው የሚለው እንግዲህ ለተመልካቾች ልናደርስ መተናልና ራስሽን ከማስተዋወቅ ጀምሪልኝ። እሺ፣ ስሜ ቤተልሔም ይባላል። የመጣችሁት ስኪሊፋይ የፔፐር ባግ ትሬኒንግ ሴንተር ነው። እኛ የምናሰለጥነው እዚህ የፔፐር ባግ ሜንሊ የፔፐር ባግ እና የሲልክ ስክሪን ህትመትን ነው ለተማሪዎቻችን። ስልጠናችን አጭር ኮርስ ነው። በ3 ቀን ውስጥ እስከ 4 ቀን ባለ ጊዜ ውስጥ የሚያልቅ ትሬኒንግ ነው። በሰዓት የ2 ሰዓት ትሬኒንግ እንሰጣቸዋለን። በደንብ ዲፕሊ ፔፐር ባግ አሰራርና ህትመትን ተምረው ነው የሚወጡት ማለት ነው። እንግዲህ ስልጠናው 3 ቀን ያልሽ 3 ቀን ሰልጥነው ነው እንግዲህ ብቁ የፔፐር ባግ ባለሙያ የሚሆኑትና ከዚህ በፊት እናንተ በዚህ ሙያ ላይ ምን ያክል አመታትን ቆይታችኋል? ረጅም አመት ባይባልም ወደ 2 አመት አካባቢ ቆይተናል እዚህ ስራ ላይ። ፔፐር ባግ በተለይም አሁን ሀገራችን ላይ የተለመደ የመጣው ፔስታል ከቀረ ወዲህ ነውና ምናልባት እናንተ የጀመራችሁ ከዛ በፊት ነው፣ ግን አሁን ላይ በሰዎቹ ዘንድ ተቀባይነቱ ምን ያክል ነው? በደንብ ተቀባይነት አግኝቷል። በፊት ላይም የሚገርምሽ ተጠቃሚ አለው፣ ግን ያን ያክል አልነበረም። ይሄን ያህል ዲማንዱ አልነበረም። አሁን ደግሞ ይሄ የፌስታል መቅረትን አስመልክቶ በጣም አቴንሽኑ ወደዚህ ዞራል ላይ ብዙ ሰው ማለት ነው። ኢዝሊ ደግሞ ቤትሽ ሆነሽ መስራት የምትችይው ነገር ስለሆነ የሰውን አቴንሽን ስቧል ፔፐር ባግ ስራ። ብዙዎችም እንግዲህ በተለያዩ ሶሻል ሚዲያ አማራጮች እያየው ነበርና እንዴት እንሰልጥን የሚል ነው አብዛኛው ጥያቄ ያለውና በተለይ ዋናው ጥያቄ የሚሆነውና ሰዎች እናንተ ጋር እንዴት ነው መሰልጠን የሚችሉት? ሲቀጥልም ደግሞ የፔፐር ባግ አሰራሮች ምን ይመስላሉ? እንዲሁም ደግሞ ምን አይነት የፔፐር ባጎች አሉ እናንተ ጋር ለሰልጣኞቻችሁ የምትሰጣቸው? እሺ፣ እንዴት እንሰልጠን ለሚለው ጥያቄ መጀመሪያ በአካል ነው ስልጠናውን የምንሰጠው። በአካል ነው። ኦንላይን ትሬኒንጎች ገና አልጀመርንም። በአካል መጥተው ተመዝግበው ስልጠናውን መጀመር ይችላሉ። እንዳልኩሽ ስልጠናው ለ3 ቀን ነው። ሙሉ ማቴሪያል የምናሰልጥናቸው በእኛ እቃ ነው። ከነሱ የሚጠበቅ ነገር መምጣት ብቻ ነው የሚጠበቀው፣ ፍላጎት መኖር ብቻ ነው የሚጠበቀው ማለት ነው። 3ቱን ቀን በዚህ መልኩ ነው የምናሰለጥናቸው። ማቴሪያሎቹ ካልሽኝ ደግሞ እዚህ የምናሰለጥናቸው ማቴሪያሎች ነገ ገበያ ላይ ቢወጡ የሚያገኟቸው አክሰስ ሊኖራቸው የሚችሉ ማቴሪያሎችን ተጠቅመን ነው የምናሰለጥናቸው። ስለዚህ ከነሱ መምጣት ብቻ ነው የሚጠበቀው። ሌላው ደግሞ ከክፍለ ሀገር አብዛኛዎቹ የተለያዩ አማራጮችን ሳይ ክፍለ ሀገር ሰዎች ናቸው። እንዴት እንሰልጥን እንዴት እንምጣ ምናምን የሚሉ ናቸው። እነሱስ ምን አይነት አማራጮችን መጠቀም አለባቸው? ቀጥታ እዚሁ እናንተ ጋር መጥተው ነው የሚሰለጥኑት? እንዳልኩሽ ቅድም የኦንላይን ትሬኒንጎች አልጀመርንም ገና። ስለዚህ ምን እናደርጋለን? ለክፍለ ሀገር ሰልጣኞቻችን አንድ ሙሉ ቀን በስፔሻል ቅድም እንዳወራ ነው በስፔሻል ክላስ እንዲይዝላቸውና ከጠዋት እስከ ማታ ድረስ ሰልጥነው ሙሉ ኮርሱን ጨርሰው መሄድ ይችላሉ። በአንድ ቀን ማለት ጨርሰው እንዲሄዱ ለነሱ ዲስካውንት አይደረግላቸው? ስፔሻል አድርገናቸው ግድ የለም እናደርጋለን፣ ይምጡና ይጎብኙን። ስለዚህ በስፔሻል 3 ቀን የነበረ በአንድ ቀን ጨርሰው መሄድ ይችላሉ። ይሄ ራሱ ጥሩ አማራጭ ነው ብዬ አስባለሁ። ምክንያቱም እዚህ ጋር ዘመድ ምናምን የሌላቸው ትንሽ ለነሱ ከባድ ስለሚችል። ሌላኛው ማቴሪያሎች አሁን እዚህ ጋር እናንተ 3 ቀን ከሰለጠኑ በኋላ ወጥተው በራሳቸው ለመንቀሳቀስ ምን አይነት እገዛዎችን ታደርጉላቸዋላችሁ? ማንኛውም በሚያስፈልጋቸው ሁኔታ እኛ ጋር በማንኛውም ሰዓት እየደወሉ ኮኔክት ማድረግ ይችላሉ፣ መጠየቅ ይችላሉ። ከዛ በተጨማሪ ደግሞ ፓኬጆችንም ሲፈልጉ በእኛ በኩል እንዲመጣላቸው እናደርጋለን ማለት ነው። ስራ ለመጀመር የሚያስፈልጓቸውን ፓኬጆች ኢዝሊ አክሰስ እንዲያደርጉ እናደርጋለን። ይሄ መሆኑ ደግሞ ለነሱ ትንሽ ቀለል ያደርግላቸዋል። ምክንያቱም እናንተ አንደኛ ማቴሪያሎችን በደንብ ታውቋቸዋላችሁ፣ ከታወቃቸው ከታወቀ ሰው ስለሆነ የማቴሪያላቸው ጥራታቸው እንደጠበቀ ነው የሚሆን ብዬ አስባለሁ። ሌላኛው በተለይ ፓኬጆች እናንተ ጋር ይኖራሉ ወይ? እንዴት ነው ይኖራል? ፓኬጆቹስ ምን አይነት ነው የሚለው አሉ። ፓኬጆች በአቅም ላለው ለሌለውም መጀመርና ተነሳስቶ ደግሞ ለማሳደግ ለሚፈልግም ለሁሉም ፓኬጅ አለ። እየደወሉ መጠየቅ ይችላሉ። ሁሉንም ነገር በደንብ መረጃ እንሰጣቸዋለን። የፓኬጆች መነሻ አላቸው ወይስ እንዴት ነው? አላቸው መነሻ ከ15000 ብር ጀምሮ አለ ፓኬጆች። 15000 መጨረሻ ስንት ነው እያለ ይሄዳል እያለ። ሌላኛው ደግሞ ምናልባት አሁን ለምሳሌ በዚህ ቢዝነስ ላይ መሰማራት የሚፈልጉ ሰዎች ብዙ ይኖራሉ። በተለይ ወረቀት ፔስታል መቅረቱን ተከትሎ አብዛኛዎቹ ፊታቸውን ወደዚህ እያዞሩ ነውና በዚህ ቢዝነስ ላይ መሰማራት ለሚፈልጉ በመጀመሪያ ምን ማወቅ አለባቸው ብለሽ ታስቢያለሽ? ፍላጎት ካለሽ በደንብ መሰራት ይችላል። ፍላጎትና ጊዜ ነው የሚፈልገው ስራ። ስለዚህ ፍላጎት ያለውና መስራት የሚፈልግ መለወጥ የሚፈልግ ሰው ቤታቸው ሆኖ መጀመር የሚችል ቢዝነስ ስለሆነ
መጥቶ ጆይን ማድረግ ይችላል። በቂ ስልጠና ስለምንሰጥ ወደ ስራው ለመግባት አይቸገሩም። ግን እንደው እንደ ባለሙያ እዚህ እንደምታሰለጥኝ እንደ መነሻ በምን ያክል ካፒታል መጀመር አለባቸው? እንዳልኩሽ ቅድም ከ15000 ብር ጀምረው የተወሳሰኑ እቃዎችን ወስደው መጀመር ይችላሉ። እያለ ግን ፉል ፓኬጅ ሲሆን የህትመት እቃዎችን ይጨምራል፣ ወረቀቶችን አማውንታቸው ይጨምራል። ፓኬጁ ሲያንስ የገንዘቡ መጠን ሲያንስ ውስጡ ያሉት የማቴሪያል አማውንቶቹ ይቀንሳሉ። እነሱም ይቀንሳሉ። እንግዲህ አዲስ አበባ ላይ ብዙ የፔፐር ባግ ስልጠናዎችን የሚሰጡ ተቋማት አሉና ምናልባት ከነሱ የእናንተ ተቋም ምን የሚለየው ነገር አለ? እሺ፣ ስልጠና በመስጠት ላይ ረዘም ብላለ ጊዜ ልምዱ አለን። ከዛ በተጨማሪ ሰልጣኛችንን በሚገባው ምቾት ነው ስልጠናውን የምናደርገው። እንደምታዩት ቀደምም እንዳያችሁት የምናሰለጥንበት ቦታ ለሰልጣኝ ቢረብሽ አይደለም፣ ምቾት ተሰምቷቸው እንዲሰሩ ነው አይምሯቸው ፍሪ ሆነው እንዲሰሩ የምናደርገው። ሌላኛው ነገር የገበያ ትስስር ይኖረናል ማለት ነው። እኛ ጋር ሰልጥነው ስራ ለመጀመር የሚያስቡ ሰዎች በእኛ በኩል የሚመጡ ኦርደሮችን ለተማሪዎቻችን እንሰጣለን ማለት ነው። በተለይ ለጀማሪዎች ይሄ ፈተና ይሆንባቸዋል። አንዴ እዚህ ከሰልጥነው ከወጡ በኋላ እንዴት ነው ሰዎችን ድርጅቶችን የማገኘው የሚለው ነገር ትንሽ ይፈትናልና ይሄንን በእናንተ ተቋማትን ካገኙ ይሄ ትልቅ እገዛ ነው። ሌላኛው ደግሞ ምን አይነት ፔፐር ባጎች አሉ? ምናልባት የማያውቁ ሰዎችም ስለሚኖሩ እንዴት ነው ምንም ጥራታቸው ምን ይመስላል? እንዴት ነው ገበያ ላይ ሲደም መምረጥ ያለባቸው? እንዳልኩሽ ስልጠናው ላይ ይሄ በደንብ ይካተታል። ማወቅ ያለባቸው ነገር ስለሆነ የወረቀት አይነቶቹ በስምም በባህሪም በግራምም ይለያያሉ። ሶ ቤዚክሊ በግራም ነው የምንለያቸው እና አይነታቸው ማለት ነው ውፍረታቸውና ቅጥነታቸው ቲክነሳቸው ይወስነዋል ማለት ነው። ሶ ለሚጠቀሙት ኢንዱስትሪ ያንዳንዱ የሚጠቀሙት የግራም አይነት አለ። እሱን መጥነው እንዲሰሩ እናደርጋቸዋለን። እስስ የሚባል አንጠቀመውም የምንለው ወረቀት የለም። የራሱ ቦታ አለው። በጣም ወፍራም ነው ብለን የማንጠቀመው ወረቀት የለም። የራሱ ቦታ አለው። ያንንም ጨምረን ስልጠናው ላይ እናስተምራቸዋለን። አሁን ለምሳሌ ለመጠጥ ቤቶችም ይፈልጋሉ። ከዛ ላይ ደሪቬሊ ለምግብ አገልግሎት አሉ። ከዛ ደግሞ የፋርማሲ ውስጥ እሱ ይፈልጋሉና ምናልባት የተለያየ ይመስለኛል ለመጠጥ ሊደፋበት ስለሚችል ቶሎ የመበላሸት ባህሪ ይኖራቸዋል እና ከነዚህ አንፃር ምንም አይነቶችን መምረጥ አለባቸው? እንዳልኩሽ ነው። ጠንካራ ወረቀት የሚባል አለ። አይነታቸው ላምኔት የተደረጉ አሉ። አርት ፔፐር የሚባል አለ። ይለያያል። ክራፍት ፔፐር አለ። አይነታቸው ይለያያል። ግን እንዳልኩሽ ሁሉም ቦታ አለው ነው። ስሱም ወረቀት ምንጥለው ወይ አንፈልገውም ይሄ ስስ ነው አንሰራበት የምንለው ነገር የለም። እንሰራበታለን። የራሱ ቦታ አለው ነው። ለውስኪ ዋይን የሚሸጡ ሊከር ስቶር ለሚሰሩም ደግሞ የራሳቸው ወረቀት ወፍራም ወረቀት አለ። ስለዚህ ሲመርጡ ያንን ኮንሲደር አድርገው ለማንም ማቀርበው ነው የመጀመሪያው ጥያቄ። የትኛው ኢንዱስትሪ ነው ማቀርበው የሚለው በደንብ ማቀርበው እሱን ካወቁ ወረቀት መምረጥ ይችላሉ። በመጨረሻ እንግዲህ እናንተ ጋር የነበረን ቆይታ እያገባደድን ነው። የመጨረሻችን የሚሆነው እንግዲህ አድራሻችሁን ለተመልካቾቻችን ንገሪልን። እሺ፣ አድራሻችን መገናኛና ሳሪስ ነው። እዚህ በስልክ ቁጥራችን እየደወሉ ስልጠናውን ማግኘት ይችላሉ ማለት ነው። እሺ ቤትዬ፣ እንግዲህ ዛሬ ለሰጠሽኝ ማብራሪያ በጣም ነው የማመሰግነው። እኔም አመሰግናለሁ። እሺ ውድ ተመልካቾቻችን፣ ዛሬ እንግዲህ ፔፐር ባግ አሰራር እንዲሁም ደግሞ አጠቃቀም ምን ይመስላል የሚለውን እንግዲህ እስካሁን ያስቃኘናችሁን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻናላችንን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። መልካም ቆይታ።